ዝም ብለህ መጀመሪያ የራስህን ሃይማኖት መጀመሪያ በደንብ አንብብ እወቅ። መጀመሪያ የራስህን ሳታውቅ የሰው የቆጡን አወርድ ብላ ብቶን ጣለችዋለሁ። የራስህን ሃይማኖት መጀመሪያ ጠንቅቀህ ሳታውቅ ስለሰው ኢየሱስ አምላክ ታልሆነ ምንድነው ታዲያ? አንተም ገና ለገና እኮ አምላክ አለ የማታውቀውን አምላክ አለ ብለህ የምታምነው ነው ኢየሱስ አምላክ። ምን ተጠፋችሁ ነው የምትመጡ? ከሁለት በላይ አትጠጡ ብሏል አባ ገብረ ኪዳን። ከዛ በላይ አትጠጡ፣ ጥሩ አይደለም፣ ይጎዳቸዋል። መጠጥ የሚፈቀደው ሁለት ይፈቀዳል። ሁለት ተጠጡ ብሏል። ቆይ ይሄ የሚያከራክር ነገር አይደለም። እሺ አንዴ ተረጋጋ። ቀስ በል አምላክ ነው እኮ አምላክ ነው። ምንድነው ታዲያ? ምንድነው እኛ የምናምነው? አምላክ ነኝ ብሏል ይላል እንዴ? ረብ ፈጣሪ አንዴ ተረጋጋ። አምላክ ነው። ኢየሱስ ክርስቶስ አምላክ ነው። ዛሬም ነገም አምላክ ነው። እሺ ፉከራው ነው ቀረ። ማስረጃ ሲፈተሽ ጊዜ ዜሮ የለም። ኢየሱስ ክርስቶስ ምንድነው ማስረጃ? ቴታምተ ማስረጃ ታመጣለህ ብትጠይቅ ራሱ ምን መልሰው የለህም እኮ አንተ። ቆይ ጥቅስ እየሰበሰብክ እንትን ማለት አይደለም። ትክክለኛ መጽሐፍ ቅዱስ ላይ አለልህ እኮ አምላክ መሆኑን። እሺ ያሳየና ትልቁ ላይ ነው የተሰቀለው ምንድነው? ለኛ ብሎ ነው። እናንተ ሜዳናችሁት እኮ በእኛ ሜዳናችሁት እኮ እንጂ እኮ በማንም አልዳንክም። ራስህ ይሄን ማወቅ አለበት። እሺ እንድናውቅ አንዴ ማስረጃ ሳየኝ ራስህን አምላክ ገና ለገና የት እንዳለ መጀመሪያ እወቅ። በግምት ነው እኮ የምታመልኩት እናንተ በግምት አምላካችሁ መኖሩን አለመኖሩን አታውቅ። ላ ሐውለ ወላ ቁወተ ኢላ ቢላህ። ክርስትና ማበለው በቃ ማስረጃ ሳይኖረው ጊዜ ሰውየው ዝም ብሎ በቃ ባዶ ይለፈልፋል። ተረት ለማመን ይፈልጋል። ወጡ ከዚህ ካላችሁበት ተረት የምር ነው። ገና ሲጀምር ተረት ጀመረ። የቁጣውን አወርድ ብላ የብብቷን ጣለች ምናምን በማለት ጀመረ። ሰው ስለሚያመልከው ነገር እንዴት አምላክ ነው ብሎ ሳይነግራችሁ አምልኩኝ ተገዙኝ ሳይላችሁ እንዴት አመልካላችሁ? ለምን ተዋሻለህ? እንዴት ከዚህ ሰው ስለሚያመልከው ነገር እንዴት አምላክ ነው ብሎ ሳይነግራችሁ አምልኩ ምን እንደሚል አንብብልን። አዝማል ተዋውን ሀሸ ፈጣሪ ያውቃል። ዝም ብለህ አንብበው እስኪ አሁን ህዝብ እየሰማ ሱራ 779 እየነገርኩህ እኮ ነው። አሁን ላውራ ትፈቅድልኛለህ? አንድ ደቂቃ ግባና አንብበው። ላውራ አንድ ጊዜ ትፈቅድልኛለህ? ከሰዎችም ከጋኔኖችም ብዙዎችን ለገሃነም ፈጠርን በእርግጥ ይላል። ምንድነው ከተጋልጥ እኮ ለገሃነም ፈጠርን ነው። አንብበው አሁን ዝም ብለህ እየሰማህ ፈጣሪ እኮ አንዴ ፍቀድልኝ፣ በቤቴ ላስፈቅድ። ትፈቅድልኛለህ? አንድ ደቂቃ ላላ እኔ አይደለሁም ውሸታም ነህ አትበል። ቃል በቃል ይላል። እዚህ ያላችሁ በሙሉ ቁርአን ያላችሁ ግቡና ሱራ 779 አንብቡ። ቢያንስ ክርስቲያኖች አዳምጠው እንስማ። ከዛ ማን እንደዋሻ ያውቃሉ። ዝም ብለው ዋሸ ምናምን እንደዚህ አትበል። እኔ ራሴ ያነበብኩትን ነው የምናገረው። ማንም ዲያቆን አልነገረኝም። እሺ በቃ አሁን አዳምጥ ደግሞ ክርስትና ላይም ጥያቄ ካለ ጠይቅ እመልስልሃለሁ። ችግር የለውም። እሺ ግን እንደዚህ ውሸት ዲያቆን ምናምን ዝም ብለህ አትሳደብ። በቱም ማሳየት ነው። አዳምጥ እሺ። ከጋኔንም ከሰዎችንም ይታያቸዋል። የመጀመሪያው ውሸት ይሄ ነው። ውሸታም ያልኳቸው ለዚህ ነው። አላህ ሰውንና ጋኔንን የፈጠረው ለእሳት ነው ብለው ያስተምሯቸዋል። እንደዛ የሚል ቃሉ ላይ ያለው የለም፣ ውሸታቸው ነው። ከልጁ አይደለም ስህተት ያልኩት ለዚህ ነው። ልጁ መጥቶ የተናገረው የጫኑትን ነው። ገብታችኋል አይደል? ነገር ግን እዚህ ቦታ ላይ ሰዎችንም ጋኔኖችንም ይላል ወይ አይልም። ከሰዎችም ከጋኔኖችም ይላል። ከሰዎች የሆኑ ክፍሎች አሉ፣ ከጋኔኖችም የሆኑ ክፍሎች አሉ። ብዙዎችን ለገሃነም በእርግጥ ፈጠርን አለ። ምን አይነት ናቸው ከተባለ የትም ሳትሄዱ እዚሁ ጋር ይነግራቸዋል። ቀድሞ ስለወሰደባቸው ነው ወይ አይደለም፣ በስራቸው ምክንያት እንደሆነ እዚሁ ይናገራል። ለእነርሱ በእርሳቸው የማያውቁባቸው ልቦች አሏቸው አለ። ልብ አለው ግን ማወቅ አይፈልግም። ከአምላክ ዘንድ የሚመጣለትን ቃል ቀጥሎስ ምን አለ? ለእነርሱም በእርሳቸው የማይሰሙባቸው ጆሮዎች አሏቸው አለ። ጆሮ አለው ግን መስማት አይፈልግም። ከአምላክ ዘንድ የሚመጣለትን ቃል ያቻ አለ። ለእነርሱም በእሳቸው የማያዩባቸው አይኖች አሏቸው አለ። አይን አለው ማየት አይፈልግም የአምላክን ቃል። ልቦናን ለማገናዘብ የማይጠቀም ከሆነ አይን ሰጥቶት አይን ያለ አይን ብሎ የምትፈረጥጥ ከሆነ ከአምላክ ቃል ወዴት ነው ብትሄደው? ወደ ገሃነም ነው ብትሄደው፣ አለምን ጥርጥር። ስለዚህ የራሳቸው በእነዚህ በአይናቸው በተሰጡት ልብና በተሰጡት አይምሮ ነፃ ምርጫ ፈቃዳቸውን ተጠቅመው እነዚህ ሰዎች አይ አናገናዝብም፣ አናይም፣ አንሰማም ካሉ ወዴት ነው የሚሄዱት? ወደ ገሃነም። የማን ውጤቱ የማን ነው? የራሳቸው ውጤት። ያው ልብ አላቸው ሰጣቸው አላህ እንዲያገናዝቡ፣ እምቢ አሉ። አይን ሰጣቸው እንዲያዩበት የአምላክን ቃል፣ አይ አናይም አሉ። ጆሮ ሰጣቸው እንዲሰሙ፣ አይ አንሰማም አሉ። ገብታችኋል አይደል? ለእነርሱ በእሳቸው የማይሰሙባቸው ጆሮዎች አሏቸው። እነዚህ እንደ እንስሳዎች ናቸው አለ። እንስሳት ምንድን ነው? ከአምላክ ዘንድ የሚመጣለትን ቃል የሚያገናዝብ አይደለም። ያ ምን እንደሆነ የሚያውቅ አይደለም። ነገር ግን ጆሮ አላቸው፣ አይን አላቸው፣ ልብ አላቸው።
ወታቻላ ልክ እንደዛ አይምሮውን እንዳልተጠቀመ እንስሳ ናቸው እነዚህ ሰዎች። ይዘውታል በግዝ ጆሮውን አይነውንም ይዘውታል ልክ እንደዛ። ግን ማገናዘብ አይችሉም እነዚህ ሰዎች። እነዚያ ልክ እንደ እንስሳዎች ናቸው። ይልቁንም እነርሱ በጣም የተሳሳቱ ናቸው አለ። እንደውም ከእንስሳት የባሱ ናቸው። ለምን ከተባለ አይምሮ ተሰጥቶት ያን አይምሮን ያልተጠቀመ ከእንስሳት በታች ነው ይሄ ሰው። ያቻል እንደ እንስሳት ከሆነ ሰውየው ማንነቱ በዚህ ምድር ላይ የእንስሳት ስራ ምንድነው? ይበላሉ፣ ይጠጣሉ፣ ይተኛሉ፣ ይነሳሉ። አይምሮ ያገናዝባሉ ወይ? ላ የለም። ይሄም ልክ እንዲሁ ከአምላክ ዘንድ የሚመጣለትን ቃል የማይሰማ የማያገናዝብ ከሆነ በልቶ መጠጣት፣ መተኛት፣ መነሳት ከሆነ ህይወቱ ከእንስሳት በታች ነው ይሄ አካል። እነዛ ዘንጊዎቹ እነርሱ ናቸው አለ። ይህን ዝንጉነት ከማን የወረሱት? በራሳቸው ጆሮ ተሰጥተው አንሰማም አሉ የአምላክን ቃል። አይን ተሰጥቷቸው አናይም አሉ። ልቦና ተሰጥቷቸው አናገናዝብም አሉ። የማን ፈቃድ ነው? የራሳቸው ፈቃድ። ያው ልብ ሰጥቷቸው እምቢ አሉ። በቃ አናገናዝብም። እሱ አንዴ ታዳምጠኛለህ? ይቅርታ አላቋርጥህ። አዳምጣለሁ። የምታጭበረብረው እውቀት የሌላቸውን እያስገባ ነው። ብራዘር ወንድም አለ አሁን እየጠየቅኩ ነው። ዓለማትን የፈጠረው አላህ በቃሉ ነው አይደለም? ወዴት ማተበልጭ ባያችሁ ታረን በራሱ ጊዜ ተቀደደ። እኔ እግዚአብሔር ነኝ ብራን ኢየሱስ በቁርአን ለምን ታፍራለህ? አንዴት አይወል በቁርአን ለምን ታፍራለህ? ወዴት ማታመልጥም። ኢየሱስ እኔ እግዚአብሔር ነኝ ብሏል ብለሃል። የቱ ጋር እናንተ ስለ ጌታ ኢየሱስ ሁሌ የምትመልሱት አላህ ዓለማትን የፈጠረው በቃሉ ነው አይደለም? የቱ ጋር ነው ኢየሱስን እግዚአብሔር ነኝ ያለው? ለምን ዋሸህበት? ኢየሱስ ላይ ለምን ትቀጥፉበታላችሁ? ወላሂ ዮሐንስ ወንጌል ምዕራፍ 8 አንብቧ። ራሱ ከእግዚአብሔር አብ ጋር አስተካክሏል። አልጠየቅኩም። እኔና ባንድ አንተ እኮ ጠየቅ፣ የፈለግከውን ጠየቅ፣ እኔ መለስኩ። አንተ ምን አልከኝ ቅድም? ኢየሱስ እኔ እግዚአብሔር ነኝ ብሏል አልከኝ። የቱ ጋር ነው ይሄን ቃል ያለው ኢየሱስ? እኔ እግዚአብሔር ነኝ ያለው ዮሐንስ ወንጌል ምዕራፍ 10 ቁጥር 31 ላይ ዮሐንስ ወንጌል ምዕራፍ 10 ቁጥር 31 ላይ እኔና አብ አንድ ነን ብሏል። አልጠየቅኩም። እኔ እግዚአብሔር ነኝ ያለበት ነው። መጠየቅ የለብህም። መልሱ እንደሱ ነው። አሁን ዓለማትን የፈጠረው አላህ በቃሉ ነው አይደለም? ወሪድ ባታመልጥም ኢየሱስ እቺ ለምን አትመልሳትም? እቺ ለምንድን ነው አትመልሳት? ግን ሁሌ ትጠየቃለህ፣ አትመልሳትም። ለምንድን ነው? ምንም ማድረግ አይቻልም። ወላሂ ላዝም ምንም ማድረግ አይቻልም። አያችሁ፣ እኔ ከራሴ ጥያቄ ፈጥሬ አልጠይቃቸውም። የሚገርማችሁ በራሳቸው ጊዜ አምልጧቸው ይናገራሉ። የተናገርከውን አሳየኝ ብቻ ነው እኔ ታሪክ የማደርገው። ከዚያ በኋላ ቃል መመለስ ያቀተ ያላ ቃል ዓለማትን ፈጥሯል አልፈጠረም? እሺ አሁን መልሱን አዳምጥ። ያልመለስላችሁ እድል ስጠኝ፣ አንድ ደቂቃ ልመልስልህ ነው። እሺ ከማስረጃ ጋር ማይኩን ሳልዘጋው እንደኔ አውራ። እኔ ቀደም ሳትዘጋው እንዲያወራ ችግር የለውም። አብሽር፣ ማይኩን እንዳትዘጋው አዳምጥሽ። ሳውራ ግን ጣልቃ እንዳትገባሽ ሙሉ ማስረጃ ስለማለት ባጭሩ መልስ። ዓለማት በቃል ነው በአላህ ቃል ነው የተፈጠረው አይደለም? እንዴት አድርጌ መመለስ እንዳለብህ እኔ ስለማውቅ ሁሉ መልስ ነው። አንተ እንዴት መመለስ እንዳለብህ ታውቃለህ። እኛ ስንመልስ ደግሞ እንዴት እንዳለብን አታውቅም። አንተ በምትፈልገው መስመር ነው እንዲመለስልህ የምትፈልገው። አሁን ቀጥታ ጥያቄ ዓለማት በአላህ ቃል ተፈጥረዋል አልተፈጠረም? በአጭር ጥያቄ እኮ ልመልስልህ። አዳምጠኝ፣ ጊዜ ስጠኝ ያልኩህ እኮ አሁን አዳምጥ ልመልስ። እሺ አዳምጥ። ዓለማትን የፈጠረው ማን ነው? አምላካችን አላህ ሱብሓነሁ ወተዓላ። አያችሁ አይደል? ማን ነው ፈጣሪ? አላህ ነው። እኔ አላህ አልፈጠረም አላልኩም። ዓለማትን በአላህ በቃሉ ነው የፈጠረው አይደለም? ፈጣሪ ለምን አታዳምጥ? ከዚህ በኋላ ጣልቃ የምትገባ ከሆነ መስማት አልፈለግትም። አውቀህ የምታራዝመው አውቀህ ነው መልስ ለመመለስ እንደሆነ አውቃለሁ። ማዳመጥ አይፈልጉም።